ሲባርክ በረከቱ ይጸናባል። ካሳዘንኮ ደግሞ ቃል ካወጣሽ አጥንትሽን ሊሰብር ይችላል። አሜን። ልክ ነው። ቆይ ኤልያስ ቃል አውጥቶ ከሰማይ እሳት አውርዶ 50ውን አቃጠለ። እሺ ኤልሳ ላይ ያ መንፈስ ሰርቷል አልሰራም? ያ በረከት ባንቺ ላይ ይጸናል። ብዙ ሰው የእግዚአብሔርን ሰው ሳያስቀይሙ ምንም አይመጣም ይላል። ይመጣል። አስቀይምና ሞክሪ። አትፍረድ። ምን ይባልባል? ይፈረድብሃል ካለ በኋላ እንደገና በሰፈርከው ይሰፈርልሃል። በደንብ ስሙ። ብዙ ጊዜ በአለማወቅ በምንናገረው ንግግር ቤታችን ተመቷል፣ ጓዳችን ተመቷል፣ ጤናችን ተመቷል። ቁጭ ብለን አገልጋይን ስናማ ልጆቻችን በሽተኛ፣ እኛ በሽተኛ። በጣም ጀግና ሴት ናት። እኔ በጣም አደነቅኳት። በበሯ ሁሉ ላይ ነብዩ ያልፋል፣ በስም ያልፋል፣ ሰኞም ያልፋል፣ ማክሰኞም አየችና አንድ ቀን ባሏን አማከረች። ወዳጅ አለች፣ አቤት ይሄ ሰውዬ በዚህ መንገድ ሲመላለስ ሁሉ እናያለን እና አንተ ባለጠጋ ነህ፣ እኔም ያንተ ሚስት ነኝ። ይሄ ሰውዬ ቤት የለውም፣ ይሄ ሰውዬ የራሱ ነገር የለውም። በእኛ ሰፈር እያለፈ ሁሉ እናያለን። እኛ ያማረ ነገር እየበላን እንተኛለን፣ ጥሩ አልጋ አለ፣ ጥሩ ምቾት ያለ ነገር አለ እና ለዚህ ሰው እንደው ባለን አካፍለን የሆነች በሰገነት ብንሰራለት አለች። የሆነች በሰገነት ከኛ ቤት በላይ ከፍ አድርገን ቤት በሰገነት ማለት ታች ነው። ከፍ አድርገን ብንሰራለት እና አንድ አልጋ፣ አንድ ጠረጴዛ፣ አንድ በቃ አድርገንለት እየመጣ እዛ ምን ይሁን እንዲያርፍ። ኢየሱስ ያድነን። አሜን። ኢየሱስ ያድነን። አሜን። እቺ ሴት ይሄንን ተመኘች። ለማ ለእግዚአብሔር ሰው። ከዛ በኋላ ባሏ ምን አላት? አንቺማ ከወደድሽ እኔ ከማድረግ ወደ አይደለም ይሰራልታል። ቤቱን ሰራችው። ከዛ በድንገት ሲመጣ አየችና ናና ዛሬ ሰርፕራይዝ አለ፣ ይሄው እኔና ባለቤቴ ተነጋግረን ለአንተ ቤት ሰርተናል፣ ይሄው ቁልፉ አለች። በዚህ ስትመጣ ታርፋለህ። እኛ ቤት ገብተህ መተኛት አይገባም። ብቻ ፈታ ብለህ ዘታርፋለህ። ጸልየ ለኛ እኛንም ባረከት ይወጣል። ሁሌ ሲመጣ የት ነው የሚገባው? ያ ቤት ላይ ነው የሚገባው። ኢየሱስ ያደነ። ከዛ በኋላ ዳይሬክት አንድ ቀን ምግብ አብልታ አጠጥታ ምን ብላ አገልግሎት ሊወጣ ስል ከሱ ጋር የነበረ ጋዝ እሱ ከወጣ በኋላ ጋዝ ከኋላ ቀረና እሷን አይቶ ተመልሶ ወደ ማመጣ ወደ እርሳ እቺ ሴትዮ ብቻው ትሮጣለች። ልጅ የላትም እና ለልጅ ጸልይላት፣ ልጅ ትውለድ። አሜን። ከዛ በኋላ የእግዚአብሔር ሰው ተመልሶ መጣና ነይ አንቺ ሴት አለ። ቆይ እስከ ዛሬ ድረስ ወደ አንቺ ቤት ሲመጣ ያልነገርሽኝ አንድ ጉዳይ አለ። ምንድነው? አራ ሁሉም ነገር ነግሬሃለሁ፣ ምንም የጎደለኝ ነገር የለም። እሺ ከኔ ዘንድ ምን ላድርግልሽ? ከኔ ምን ትፈልጋለህ? ካንተ ምንም አልፈልግም። አንተ እግዚአብሔር ሰው፣ ካንተ ምንም አልፈልግም። ምንም ነገር ካንተ አልፈልግም። በቃ ተባረክልኝ። በቃ ምንም ነገር ችግር የለም። እኔ በወንድሞቼ መካከል በቤተሰብ መካከል ዘና ብዬ፣ በዚህ በኩል እናቴ አለች፣ በዚህ በኩል ባሌ አለ፣ በዚህ በኩል ወንድሜ አለ፣ በዚህ በኩል ዘና ብዬ ነው የሚኖረው። ምንም የጎደለኝ ነገር የለም። በቤቴ ሙሉ ነው። ቤቴ ጓዳዬ ሙሉ ነው። ጎተራዬ ሙሉ ነው። እቺ ለምታከለ የጎደለኝ ነገር ተይ፣ የጎደለብሽ ምንም የጎደለኝ ነገር የለም። ልጅ አለሽ አለ። እሱ ነገር ተው። እኔ እንትና በለጠም ተናግሮኛል፣ እዛም እጄ እንትና ሰውዬ ነግሮኛል። እኔ በቃ አምኜ እግዚአብሔር ያለው ቀን ይሁን ብዬ ትቼዋለሁ። እኔ የሚያጸና ነኝ። እንደ እንትና ተናግረ የሚያጸና የሚያጸና ነኝ። የሚመጣው ዓመት አንቺ ወንድ ልጅ ትወልጃለሽ፣ በቤትሽ ወንድ ልጅ ይወለዳል። ይገምና አሜን ባለ ይሄ ተናግሮ ዳይሬክት ነው ወጥቶ ሄደ። ሴትዮዋ እየተራመደች ስታይ 3 ወር 4 ወር ሰውነቷ እየጨመረ ፊቷ እየጨመረ እጇ እግሯ እየጨመረ ሲመጣ ባሏ ማየ አንቺ የሮጥሽ እንደው ዘንድሮ ሰራልሽ እንዴ? ኢየሱስ ያድነው። አጠገቤ ያለውን ጨመጠርሽ። የሮጥኩ ዘንድሮ ሊከናወን ነው።
በለው በእናትህ አይኑን እያየ ጠላትሽ አይኔ ጥፋ አይኑን እያየ ሃላዲያሳ ዘንድሮ መልሴ 7ኛው ዓመት የመከናወን ነው መልስ በለው የመከናወን ነው በለው። አሜን አሜን። ከዛ በኋላ ወለደች። ምኑን ወለደች? ወንድ ልጅ ወለደች። ከዛ በኋላ የሚገርም ነገር አባትየውም ደስ አለውና ወንድ ልጅ ወለደችና አደገ። ልጁም ከአባትየው ጋራ ያው ገጠር ሲወጣ ጋር ማሳ ነው። ልጅ ካደገ በኋላ በሬውን ያስተምረ ማረሻውን ያስተምረ ማረሻውን በደንብ ያስ ነገ ኳርሰ የምትበላባት ምድር ናት ብሎ አባትየው ጋራ እያረሰ መካከል ደረሰና ራስህን አለ ራስህ አለ ጫካ ውስጥ እኮ ራስህ አየ። አንዳንድ አባት ከባድ ነው አየና ለፍስፍስ አለ ደግሞ ዝም ብሎ ይመጣ በጸሎት ብሎ ምን ይመጣ በቃ ይዛችሁ ለእናትየው ስጧል። እኔ ስራ ይሰራሉ አለ። ልጁ ጋራም ተገድሎ አልመጣም እኮ ለሰራተኞች ላከው ወሰዱና ለሷ ስጧል። ከሷ የመጣውን ለማስሏል። ከዛ ሎሌዎች ይዞ መጡና ልጁን ተሸክሙ ይዞ መጡና አየች። እቺ ሴት ጀግንነቷን ተናግሬ ጸልዬ ሸኛቸው። ከዛ በኋላ አየች ልጁ ሄዷል። ያን ማክል ነብይ ተናግሮ ተወለድክ እንዲሁ ሄደክ አንተን እኔ ሊቀብር አይቻልም ማለት ለራሱ ወስጄ ሰጣለሁ። ሬሳው ራሱ እንደ ቤትም አይቀመጥም ወስጄ ሰጣለሁ አለችና ወስዳ እየተለች እሱ የሚተኛበት አልጋው ላይ አመጣችና አስተኛችውና ሬሳውን እዛ አስተኝታ ነብዩን ፍለጋ ምኑን አስተኝታ ሬሳውን አስተኝታ ነብዩን ፍለጋ እሱ ኃይለኛ አገልግሎት ውስጥ ሆኖ ሳለ ከዛ በሩቁ አያትና አለ እቺ ሱናማ ቤት ሴት ምን ሆና ነው መጣችሁ ዛሬ? እስቲ ጋዝ ፈጣን በል ነገሩ ሳይበላሽ ህዝቡ ሳይበጠበጥ ሩጥና ጠይቃት እቺ ሴት ጋር። ከዛ ጋዝ እየሮጠ መጣ። አንቺ ደህና ነሽ? ሰላም ነሽ? ምንድነው? ምን ሆነሽ ነው ዛሬ እስከዚህ ድረስ በእግርሽ ዋጋ ክፍልሽ መጣሽ? አይ ሰላም ነው አለች። ሰላም ሬሳውን ቆስበኛለች። ሰላም ነው ለሐቀፈር ጊዜ ለአንድ ሰው መልእክት አለኝ። ነገር እያለ ሰላም ነው እያልከ ኮንፍራንስ ለመካፈል መጣው መጨረሻ ላይ አንተ ነገር ሰላም ይሆናል። ያው እናገራለሁ ይሄ መልእክት በቤት ላይ ሲካታ ነገሩ እያለ ሰላም ነው ያልከና መጥሹ ሰላም ለቤትሽ ይሁን፣ ሰላም ለህይወትሽ ይሁን። ከዛ በኋላ ቀጥታ የእግዚአብሔርን ሰው ጠበቀች። ከዛ እንደገና ጋዝ መጣና እንደዛ ሰላም ነው ብላለች። አይደለም ፊቷ ልክ አይደለም። ሄድና ይልኝ አሁንም ሄደ። ቆይ ምንድነው ነገሩ? ምን እየተጨነቀ ከሆነ እዛ ነገሩ ንገረኝ። ላንተ የሚነግረው ምንም ነገር የለም ነብዩን ፈልግ ነው ላታሲያካ። ከዛ አገልግሎቱ እስኪጨርስ ድረስ ጠብቃለሁ። ከዛ ነብዩ አሁንም ተጨነቀ። አገልግሎቱ እየቀጠለ ነው፣ እሱም እየቀጠለ ከዛ በቃ አንድ ነገር ጌታ ሰምቶኛል ወይ ያ ልጁ አርፎ ሊሆን ይችላል። ስለዚህ ሄድና እንደው ይዛት ሄድና እባክህ ጸልይ አለና በእጁ ላይ ጸልዮ ምትር ሁሉ ሰጠት ሸኞ። ከዛ በኋላ ወደ ቤቷ እሷ እንሂድ ስላት አልሄድም በቃ ነብዩ ልኮኛል አንቺ ባትሄጂ እኔ ቀጥታ ሄዳለሁ አለ። ከዛ ጋዝ መጣ። እጅ ይጭናል፣ እግር ይጭናል፣ ብትር ይጭናል፣ ምንም ነገር የለም። አቅቶት ከለጅ ብሎ ጮጮ ደክሞት ሲመጣ እሷና ደግሞ እርሳ አብሮ ይሄዱ። አንተ እንዴት አደረክ ነገሩ ስለው እኔ እንደ ጸልዬ ምንም የተነሳ ነገር የለም፣ ምንም እንባለ ነገሩ እንባለ ቀርላ ወይስ ጌታን ጠይቃለሁ አለና ቀጣ ከሷ ጋር እሷ ጨካኝ እኮ ናት። ሙጥኝ ብላ ነብዩን ይዘደች ሙጥኝ አለቅም ብለ። ከዛ በኋላ መጣና ገብቶ ሳይሆን ህፃኑ ምን ብሏል? ጌታ ባል ዋሻ ግባ ስትለኝ ዋሻ ገባለሁ፣ ተራራ ወጣ ስትለኝ ተራራ ወጣለሁ፣ ጾም እንደጸልይ ስትለኝ ጾማለሁ፣ ጸልያለሁ። ይሄንን ልጅ ደግሞ አንተ ተናግረኝ ነው ተናገርኩት። ቆይ ምንድነው ይሄ ነገር? ጌታ ደግሞ እንደዛ አለ። አሁን ድምፅህን ስማ። 7 ጊዜ በህፃኑ ላይ ተኛል። እንደዛ አይነት ጸሎት ይባላል። ስንት ጊዜ ሞቶ ለረሰላት ያስፈራም ደረሰ ያስፈራም 7 ጊዜ ቤቱ ዘግቶ ጌታ ወይ ነው ኩሻፕልስ አው በዚህ ቢላል
ጌታ ፑሻፕ እንደውም አለ አፉን በአፉ ላይ እጁን በእጁ ላይ አድርግና አለ በቃ ኦክሲጅን ካንተ ይወሰድ። ኢየሱስ ያድነው። 7 ጊዜ ብላቴናው ላይ ፑሻፕ ሲሰራ 7ኛው ላይ ብላቴናው ድምፅ ነው አለ ድምፅ አምጡልኝ በቃ አሁን አምጡልኝ ከዚያ ጋር ሊጠፋ ነው። አንቺ ሴት አላት ይኸው ልጅሽ ይኸው ቆንጥጭና ይጨዋል። አሁን ቆንጥጭና በሕይወት አለ ልጅሽን ይኸው ውሰጂልኝ። ኢየሱስ ያድናል። ልጁን ሰጠና ሁለተኛ ወደ ነንዳት በጫልና ነፍሱን ይዞ ኢየሱስ ያድናል። ከበር ግን መልእክት አለኝ። በዚህ ፕሮግራም እግዚአብሔር ነገርህን አንስተው ይሰጣል። አጠገብ ያለው ጨበጥ አድርግና ነገር ይነሳል ማለት ነው።